ሰው ልጅ ከእንስሳት የሚለየው አሻግሮ ማየት በሚያስችለው በላቀ የማሰብ ችሎታው ነው የሚለውን ብሂል ስናስተጋባ ኖረናል። አሳዛኝ እውነታ ግን እንስሳት የተሰጣቸውን ጭንቅላት ከሰው ልጅ በተሻለ ለዓላማ መዋላቸውና መጠቀማቸው ነው። ሕልቁ መሳፍርት የሌለው የሰው ልጅ አእምሮ ሐሳብ ሳይዳስሰው ማሰብ እንደፈራ ወደ መቃብር ይወርዳል። እንዲሁ ያሰበ እየመሰለው የማያስበውም ስፍር ቁጥር የለውም። ማሰብ ሰውን ከሰው ነው የለየው ይላል ሶቅራጠስ። ከነፍሳትና ከተሳቢ እንስሳት ጋር አእምሮውን የሚያነጻጽረውን ብዙሃኑን የሰው ልጅ ሲኮንን ሰውን ከእንስሳት በላይ ከፍ አድርጎ የሰውነትን ክብር የሚያጎናጽፈው የሐሳብ ከፍታው ሳይሆን የሞራል ልዕልናው ነው ማለቱ ነው ፈላስፋው። የሰው ልጅ ከሞራል ምህዋር ሲወጣ ሰውኛ መንፈሱን ተነጥቆ ከእንስሳት በታች ወርዶ እንደሚዘግጥ ለማወቅ ከሀገር መውጣት አያስፈልግም። በአንጻሩ ደግሞ እንስሳት በእነሱና በሰው ልጅ መካከል ያለውን የሰብአዊነት ድንበር ተሻግረው ሞራል የሚጠይቁ ሰውኛ ተግባራትን ሲከውኑ ማየት እጅጉን ያስገርማል። የህይወት ዓለም ማለቂያ የሌለው ፈተና ውጋት የሆነበት የ19 ዓመቱ ጆን ኬቨን ሃይንስ ራሱን ከህይወት ዓለም ቆርጦ ለመጣል በሳን ፍራንሲስኮ ታላቁ የጎልደን ጌት ድልድይ ጫፍ ላይ ተሰይሟል። ጆን አስፈሪውን ውቅያኖስ ቁልቁል በፍጹም ተስፋ ቢስነት ተመለከተው። ከዛም ከሞት ዙፋን ፊት ለፊት ያቆመውን አስከፊ ህይወቱን ለአፍታ በሐሳብ መለስ ብሎ ቃኘው። ውሳኔውን የሚያስቀይር የተስፋ ጭላንጭል እንዳይመለከት መላ ሰውነቱን የወረሰው የተስፋ ቢስነት ጽልመት አይነ ልቦናውን ጋረደው። ጆን ህይወት ደህና ሰንብች ብሎ እግሩን ከድልድዩ ላይ አንስቶ ቁልቁል ተምዘገዘገ። ከድልድዩ ላይ እግሩን ባነሳበት ቅጽበት የጸጸት ጅራፍ በህሊናው ጮኸ። የመኖር ፍላጎት በውስጡ ለመለመ። አይመለስ ነገር አየር ላይ ሆነ። ጆን ቁልቁል ተወርውሮ ከፓስፊክ ውቅያኖስ ጋር ተላተመ። በአደጋው አከርካሪው ክፉኛ ተጎዳ። ሆኖም ነገ ሌላ ቀን ሆኖ የታየው ጆን ሊሞት አልፈቀደም። ወደ የብስ ለመዋኘት ተፍጨረጨረ። ይህን ቀን እንዲሻገር የተመኘው ባለጉዳዩ ጆን ብቻ አልነበረም። አንድ ሲላይን የተባለ የባህር እንስሳ ከሞት ጋር የሚታገለውን ሰው ከስሩ ገብቶ በጀርባው በመሸከም ከመስመጥ ታደገው። የነፍስ አድን ሰራተኞች ደርሰው ጆንን እስኪቀበሉት ድረስ ሲላይኑ ጆንን በጽናት ተሸክሞ በባህሩ የላይኛው ገጽ ላይ ተንሳፈፈ። በዛን ቀን የተፈጠረው ተአምር ጆንን ዛሬ ድረስ ደግሞ ደጋግሞ በትዝታ ይጎበኘዋል። ሲላይኑ ሕይወቴን አዳነው ሲልም ይናገራል። እንደ አውሮፓውያን አቆጣጠር በ2012 በወርሃ መጋቢት ነው ይህ የሆነው። በሰሜናዊ ካሊፎርኒያ የሚኖረው የ69 ዓመቱ አዛውንት ሮበርት ቢክስ ላለፉት 15 ዓመታት ሲያደርገው እንደኖረው ለአካል ብቃት እንቅስቃሴና ወርቅ ከወንዝ አሸዋ ላይ ለማቀረር በዕለተ ሰኞ ማልዶ ተነስቷል። ቆፍጣናው አዛውንት ሮበርት ጓዙን ሸክፎ ጥቅጥቁ የካሊፎርኒያ ደን ውስጥ ዘለቀ። ሮበርት ዳገት ቁልቁለቱን እያቆራረጠ በደን ውስጥ ብዙ ተራመደ። ሮበርት ውስኪ ፍላትስ የተባሉ አካባቢ ሲደርስ ወዳጄ ነች ብሎ የሚላት እናት ደብና ግልገሎቿን ቆሞ በአይኑ ይሳለማል። ዘውትር በደጃፏ የሚመላለሱ አዛውንት አቀራረቡ የፍቅር እንጂ አደጋ እንደማይቃጣ የተማመነችው ድብ ሮበርትን ለመተናኮል ሞክራ አታውቅም። ታዲያ ሮበርት ወደ ጉዳዩ ከማለፉ በፊት ለአፍታ ያህል ቆሞ ድቧና ግልገሎቿን በተመስጦ ይመለከት ይጀምራል። በዚህ ቅጽበት ነበር የተራራ አንበሳ ወይንም ፑማ የሚሉት እንስሳ ከኋላው ተወርውሮ የተዘናጋውን ሮበርት ከመሬት የቀላቀለው። ሮበርት ሲወድቅ ግራ እጁ ይቀጠቀጣል። አውሬው ጀርባዬ ላይ ሲያርፍ ያነገብኩት ቦርሳ ከጀርባዬ ላይ ተንሸራቶ አናቴ ላይ መጣ ይላል ሮበርት ሁኔታውን ሲገልጽ። መሬት ላይ ወደቀውን አዛውንት ፑማው ማጅራቱን ነክሶ ሊገላግለው ሲል ድቧ ደርሳ አንገቱን አነቀችው። ድቧ የፑማውን ጉሮሮ ነክሳ ከሮበርት ላይ ያነሳችው። ይህን ጊዜ ሮበርት ድንጋይ አንስቶ ፑማውን አናቱን ይመተዋል። ድቧና ፑማው ተናንቀው ከባድ ፍልሚያ ውስጥ ገቡ። በመጨረሻም ከድቧ የሚሰነዘረው ዱላና ንክሻ ያየለበት ፑማ እግሬ አውጭኝ ይላል። ሮበርት ታሪኩን ሲያሳርግ እንዲህ ይላል። ድቧ ፑማውን ካባረረች በኋላ በተረጋጋ መንፈስ ወደ ልጆቿ ተመለሰች። እኔም የተጎዳውን እጄን በቲሸርቴ ጠቅልዬ ወደ ቤት ከመመለሴ በፊት ወደ ወርቁ ማውጫ ሄድኩ ይላል ሮበርት። ያንንም ይህንንም የሚያግበሰብሰው ጭቃ ውስጥ ሲንከባለል የሚውለው በርኩሰትና በርክሰት የሚታማው አሳማም አንዳንዴ ያለ ተፈጥሮ ከዝቅተው ከፍ ብሎ ይገኛል። እንደ አውሮፓውያን አቆጣጠር በ1980ዎቹ አሜሪካ ውስጥ አሳሞችን አስጠግቶ በቤት ውስጥ መንከባከብ የሚፈቅደው ሕግ መርቀቅን ተከትሎ ነው ሉሉ የተባለችው አሳማ በእድሜ የገፉት ጥንዶች የጃክና የጆዋን ሕይወት ውስጥ የገባቸው። በርካታ አሜሪካውያን አሳማ ለማሳደግ ወስነው የአሳማ ግልገል ካመጡ በኋላ አሳሞቹ በአካል እየገዘፉ ሲሄዱ ሞተውም ሆነ ጠፍተው ከቤት እንዲወጡላቸው ይመኛሉ። ሉሉ ግን እያደገች በሄደች ቁጥር በቤተሰቡ ልብ ውስጥ ይበልጥ ገዘፈች፣ ተወዳጅነቷ ጨመረ። ሉሉ ከጌቶቿ